አዶናይ እንዴት ሊመረጥ ቻለ? ፋንታስቲክ መሆን አለበት። በጣም ስትለፋበት አይቼ ነበረ። ሰራዊትን መተካት በጣም ከባድ ነው። አሁን ባለንበት ጊዜ እንደ አዶናይ ከሚንግ ሱን ሁሉ ተብሎ የተለቀቀ ማስታወቂያ አላውቅም። የኔ አባት አርፎ በሳምንቱ ቅዳሜ የማስታወቂያ ለቃል ተገኝቻለሁ። ልጠጣበት። ይህ ጥያቄ ከባድ ነው። ልጠጣበት። ሰላም እንዴት ናችሁ? ይህ ኪንግ ፖድካስት ነው። ሰሞኑን የተለቀቀው የአዶናይ ኤጂ ዶድራንት ማስታወቂያ ስለሱ ከካሜራ ጀርባ ስለነበሩት አንዳንድ ነገሮች ኪንግን እጠይቃለሁ። እዚያ አጠገቤ ይገኛል። አብራችን ቆዩ። ሰላም ኪንግ፣ እንደምን አለ? አለሁ ደህና ነኝ። ይስፋ። እሺ፣ አንዳንድ ጥያቄዎች እጠይቃለሁ ዛሬ ስለ አዶናይ ጋር የሰራ ነው ኤጂ ዶድራንት ማስታወቂያ። እንዴት ነው ሀሳቡ? ከምንድን ነው የመጣው? እንዴት ሀሳቡን አመጣው? ቴንክ ዩ። ሀሳቡ የመጣው መጀመሪያ እንግዲህ ይሄ ማስታወቂያ የኤጂ ዶድራንት ማስታወቂያ ሲሰራ አራተኛው ማስታወቂያ ይመስለኛል ባልሳሳት፣ እና ከዚህ በፊት በተለያዩ አርቲስቶች 1-3 ተሰርቷል እና አራተኛ ጊዜ ሲመጣ ግን ዩኒክ የሆነ አፕሮች መጠቀም አለብን። አዲስ ነገር ማምጣት አለብን አይደል? ግድ ነው። የተለመደ ነገር እንደ አይነት ነገር ሁሌ አታመጭም። ከጊዜ ወደ ጊዜ አዲስ ነገር መፍጠር አለብሽ እና ያንን ስናስብ ፋስት ኤንድ ፊውሪየስ እኔ የምወደው ፊልም ኢንስፓየር የሚያደርገኝ በጣም የምከታተለው ፊልም ነበረ እና እንደዚህ አይነት ሀሳቦች ኢትዮጵያ ውስጥ መስራት ፈልግ ነበረ። እንደዚህ አይነት ነገሮች ማንሰራው ነው። ከባድ ይመስላል። ኦፍኮርስ ነገር ከባድ ነው፣ ቀላል አይደለም። ግን እሱን ሀሳብ ወደ ህይወት አምጥቶ ህይወት ዘርቶ ኢትዮጵያ ውስጥ እንዲሰራ ፈልግ ነበርና ስኬች አድርገን እያሰብን ለምን እንደዚህ አይነት ነገር አንሰራም የሚል ሀሳብ የመነጨው በዛ ምክንያት ነው። ለዚህ ሀሳብ አዶናይ እንዴት ሊመረጥ ቻለ? ለምን ነበር የመረጥከው? እንግዲህ አሁን እንደነገርኩሽ ስቶሪው ለየት ያለ ነው፣ ዩኒክ ነው። ስቶሪውን ዴቨሎፕ እያደረግን መሀል ላይ ነው ይህን ስራ ማን ይስራው የሚለው ሀሳብ ሲመጣ አዶናይ መረጥ ነው። ኦብቪየስሊ ይሄ ስቶሪ አሁን ስታዩ ፋስት ኤንድ ፊውሪየስን ብታዩ ፊልሙን ቪን ዲዝል አለ፣ እሱ አይነት አክተር አለ፣ ፖል ዎከር አለ ፊልሙን ይዘውት የሚሄዱት። ብዙ ጊዜ ፊልም ሲሰራ ማስታወቂያ የሚሰራው ሰው ታሪኩን ወይም ሀሳቡን ተሸክሞ መሄድ መቻል አለበት ነው። ስቶሪ ብቻውን ህይወት አይዘራም። አክተር ይፈልጋል ወይ ተዋናይ ይፈልጋል እና ይህን ስቶሪ ስንሰራ አዶናይን የሚያክል አንድ ፐብሊሲቲ እውቅና ያለው ሰው፣ ኢነርጂ ያለው ሰው እና እጅግ ተወዳጅ ደግሞ አት ሴም ታይም የሚከበር የሚለው ሁሉ የሚሰማለት ሰው ነው እና ያንን ሁሉ ነገር የያዘ ሰው ብትፈልጊ አሁን ባለንበት ጊዜ እንደ አዶናይ ስቶሪውንም ስትመለከችው ማንን ላምጣ እዚህ ላይ ማንን ካስት አድርገን ማን ይስራው ይሄን ስቶሪ፣ ብራንዱንስ ማን ያስተዋውቀው፣ ኢነርጂ ያለው ፓሽን ያለው። ምክንያቱም ብራንዱ ራሱ የሚለው ፓወር እና ፓሽን ነው አይደለ? ካየሽው ፍሬግረንሱ አንደኛው ፓወር ነው፣ አንደኛው ፓሽን ነው። ያንን ይዞ የሚገኘው ወይም የያዘው ኦብቪየስሊ አዶናይ ነው እና ለዛ ምክንያት አሁን ሌላ ሰው ቢሰራው ኖሮ ሌላ መልክ ደግሞ ይዝ ነበር፣ ግን ይሄኛውን ደግሞ ላይዝ ይችል ነበር። ይህን ሁላም ደግሞ ሂት ላይ ኖረው ይችል ነበር ነው። ማርኬቲንግ ያንን ይጨምራል። ያው እንደሚታወቀው በጣም ብዙ ሰው ሲጠብቀው ነበር ማስታወቂያውን እና ያው ከተለቀቀ በኋላ እንዴት ነው የህዝቡ አቀባበል? እንደተጠበቀው ተገኝቷል ብለህ ታስባለህ? ኦብቪየስሊ በጣም እንግዲህ አዶናይ አድናቂዎች ብዙ ናቸው። እሱ አለ እና ቢሃይንድ ሲን የተለቀቁት ቪዲዮዎች በጣም ብዙ ሰው እንዲጠብቀው አድርገዋል እና የጠየቅሽን ጥያቄ እንዳልሽው ሰው እንደጠበቀው አገኘው ወይ? ከምላሾቹ የምታየው ከጠበቀውን በላይ ነው ያገኘው አይደለም። ምክንያቱም የተለመደ አይነት ማስታወቂያ አይደለም። እኛ ሀገር ማስታወቂያ ሲሰሩ የሆነ ስታይል፣ ፋሽን እና ዘዬ ያላቸው አይደለ? ይሄ ከዛ ይወጣል እና አዶናይን ይዘሽ ደግሞ ልትሰሪው የምችው ነገር ኦብቪየስሊ ራስት ቢጉድ በቃ ፋንታስቲክ መሆን አለበት እና ያንን ጠርጥሯል። ሰው ጥሩ ነገር እንደሚመጣ ገብቶታል፣ መጥቶም አይቶታል እና ይህም በምን ማየት ትችላለች? በእኔ ኤክስፒሪየንስ ማስታወቂያ እንዲህ ተጠብቆ እንደዚህ ተወዶ እንደ ፊልም ማለት ነው ከሚንግ ሱን ሁሉ ተብሎ የተለቀቀ ማስታወቂያ አላውቅም። ገባሽ?
በዚህ ደረጃ ያነቃነቀ ማስታወቂያ ነው እና ኦብቪየስሊ ህዝቡ እንደጠበቀው አግኝቶታል። የአዶናይ አድናቂዎችም ሌላውም ሰው እንደጠበቀ እንዳገኘው ተስፋ አደርጋለሁ ወይም አምናለሁ። ያየነውም ነው። በቃ እንደዚህ ተፈጥሮ አያውቅም እና እኛም በጣም ደስተኞች ነን። ብዙ ያየውም ሰው በጣም ደስተኛ ነው። እኔ ግን የምጠይቀው አንቺ እንደዚህ ይሆናል ብለሽ ጠብቀሻል ወይ? አሪፍ ይሆናል ብለሽ? በሚገባ ምክንያቱም በጣም ስትለፋበት አይቼ ነበረ። በሚገባ እኔ ጠብቄ ነበረ። ከዚሁ ጋር ግን አያይዤ የሚጠይቅ ነገር በጣም ብዙ ሰዎች ኮሜንታቸውን ሳይ አብዛኛው ሰው እያለ የነበረው የኤነርጂ ማስታወቂያ ኤነርጂ ድሪንክ ወይ ደግሞ የኦይል ማስታወቂያ ነው እንጂ ከዶድራንት ጋራ ምን ያገናኘዋል እያሉ ነበር። ታሪኩ አልተመሳሰለም እያሉ ነበር። ስለዚህ ምን ትላለህ? ያ ብዙ ሰው የመሰለው እንደዛ ነው። ካር ሬስ ካለ የመኪና ውድድር ስፒድ አለ የሚመስለው የመኪና ውድድር ወይም የመኪና ዘይት፣ ሌላው ደግሞ ኤነርጂ ድሪንክ ሊመስለው ይችላል። ሰው የለመደው ዳይሬክት አይነት ማስታወቂያ ነው አይደል? መኪና የምናስተዋውቅ ከሆነ መኪና ዘይት ይኖራል፣ ኤነርጂ ከሆነ ስፒድ ምናምን እንደዚህ አይነት ነገር ኦብቪየስ የምንለው። ግን ዶድራንትን ስታስተዋውቂ ለወንድ ልጅ ዶድራንት ከስዌት ጋር ይሄ ከላብ ጋር አይደል ይገናኛል። ላብ ኬት ይመጣል ይባል ከኤክሰርሳይዝ ከስፒድ ራሱ አንዱ ነው። አሁን መኪኖች ሲወዳደሩ ስታይ ተመልካች ሆነሽ እንኳን ሊያልብሽ ይችላል አይደለ? ኢንቴንሲቲው ከዛ ጋር የተያያዘ ነው። ከዛ ጋር አያይዘን ጥንካሬ ኢንቴንስ የሆነን እንቅስቃሴ የሚገልጽ ነው። ዶድራንቱን ከዛ ጋር ነው ያገናኛል። ማስታወቂያውም ሰው ውስጥ የሚቀረው ብራንዱን በደንብ ፕሮሞትድ የሚሆነው የጠበቅሽውን ስታገኝ ሳይሆን ያልጠበቅሽውን ግን ምንድነው በተቀራራቢ ሁኔታ ሚኒንግ ስፒድ እና ዶድራንት ይገናኛል አይደለ? እሱን አድርገን የሰራ ነው እና አንድ ነገር ሲሰራ ሁሌ ኤክሳይትመንት ሊኖረው ይገባል፣ ውበት ሊኖረው ይገባል፣ ድራማቲክ ነገር ይገባል። ስለዛ ደረቅ ነው የሚሆነው እና በዚህ መሀል ይሄንን ሳታሟይ እንዴት አንድን ፕሮዳክት ለህዝብ ልትሸጪ ትችላለሽ ቢባል አይቻልም። ጉድ ማርኬቲንግ ስትራቴጂ ነው፣ በራሱ ስታይል ሊኖረው ይገባል። ያ ነው ይሆን። እንደ ተመልካች ያው ብዙ ጊዜ እኔ ቲቪ ሳይ አሰልቺ እና ተደጋጋሚ የሆኑ ማስታወቂያዎች ነው ማስተውለው እና ይሄ ነገር ከምን አንጻር ነው ብለህ ታስባለህ? ኦፊስ ላይ አሁን ምን መሰለሽ ይሄን ማስታወቂያ ስናይ ሌላ የኢትዮጵያ ባለሙያ የኢንተርቴንመንት ውስጥ ያለ የፊልምን የማስታወቂያ እንዳለ የፕሮዳክሽን ባለሙያ አቅም አለ። ወጣቶቹ ሁሉም ሰው በጣም አቅም አለ። ምንድነው ያልተመቻቸ ነገር አለ ነው። ምንድነው አሁን ቆንጆ ማስታወቂያ እንደዚህ ከፍ ያለ ነገር እንዲሰራ ድርጅቶቹ ሬዲ መሆን አለባቸው። አጋጣሚ የዚህ የኤች ዶድራንት ባለቤት አቶ አብርሃም እኛ ጋር ብዙ ጊዜ ደንበኛችን ነው። ብዙ ስራ አብረን ሰርተናል። ትልቁ ነገር ወጣትነቱና ቫይብራንት መሆኑ ነው። ይሄ ስራ እንዲሰራ ዩኒክ ነገር እንዲፈጠር ፍላጎቱ ከሱ ስለሚመጣ ነው፣ ፑሽ ስለሚያደርገንም። ብዙ ድርጅቶች ግን ያንን ነገር በብዛት አይሰጡሽም። ቦክስ ውስጥ ነው የሚያስሩሽ። የተለመደ ነገር እንድትሰሪ ነው የሚያስገድዱሽ ማለት ነው። ባለሙያው እውቀት አለው፣ ብቃት አለው፣ ግን ምን የለውም ፕላትፎርም የሚከፍትለት እንደዚህ እስቲ ክሬቲቭ ነገር ስሩ የሚል ሰው የለውም። ቻሌንጅ የሚያደርግ የለው። መኖር አለበት። ለምን ፕሮዳክቱ ተዋውቆ ወይንም ሰርቪሱ ተዋውቆ ሪተርን ማምጣት ካስፈለገ የሚሰራው ማስታወቂያ በዚህ ደረጃ ማማር፣ ማስደነቅና ሰርፕራይዝ ማድረግ አለበት። ብዙ ተመልካች ያገኛል፣ አይሰለችም። ያ ካለ መስራቱ ቀላል ነው። እርግጥ አንዳንድ ሰዎች የሚሰሩትን ማስታወቂያ ራሱ ለማሳመር አይጨነቁም አይደለ? ለመሸጥ ስለማይጨነቁ። የኛ ዓላማ ደግሞ መሸጥ ነው። ያ ፕሮዳክት ያ ሰርቪስ ተሸጦ ገቢ ማምጣት አለበት። የሚፈልገው ዲማንድ ሰው ጋር ደርሶ ምን ይሆናል ማንኳኳት አለበት፣ ግቡን መምታት አለበት። ዳስዋ የኛ ዓላማ እሱ ነው። ዝም ብለን የሆነ ነገር ቀርጸን መቅረጽማ ሁሉም ሰው ይቀርጻል። እዛ ላይ ቫሊዩ አድ ማድረግ ዋናው ልዩ ነገር ማቅረብ ነው። ያ ከተመቻቸ ግን ይቻላል። ልክ እንደዚህ ይሄን ማስታወቂያ ደግሞ የዛ ማሳያ ነው። ከአዶናይ ጋር የሰራው የዚህ የኤች ዶድራንት ማስታወቂያ ከሱ በፊት አንድ ለመጨረሻ ጊዜ የሰራው ከሰረት ፍቅሬ ጋር ነበር። ከሰርሽ ጋር ነው። እሱን ሳይ እኔ በግሌ ልክ እንደተተኪ ነበር ያየው። እንዴት ነበር እሱ ማስታወቂያ?
ደስ ይላል። አሁን ተተኪ ስላልሽ የሰራዊት በጣም በጣም አድናቂና አክባሪ ስለሆንኩ ሊተኩ ከተደረደሩት ውስጥ አንዱ የሆነ ኋላ የቆመው ሊሆን ይችላል። ሰራዊትን መተካት በጣም ከባድ ነው። ግን ማስታወቂያ ስጀምር ሰራዊትን ደውዬ ጠይቄ ነው ገና አድሮ የጀመርኩት እና ሰራዊትን መተካት የሚችል ሰው አይደለም። ፓዮኒር ነው። ገባሽ? መስራች ነው። መስራች ሁሌ አይተካም። እኛ በሱ መንገድ እሱ በከፈተልን እንሄዳለን እና ጌታ ፈቅዶ እግዚአብሔር ቸርነት ሆኖ ከሰራዊት ጋር ቆንጆ ማስታወቂያ ሰርተን ነው ወደዚህ ወደ አዶናይ ስራ የመጣ ነው ማለት ነው። ጥሩ አመት ነው አይደል? አመት ጥሩ የሄደልን ነው። ተመስገን፣ ክብር ግባው መድኃኒዓለም። እና እሱ ስናረግ ብዙ ነገር የተማርኩበት ምልሽ ጠብቆ የነበረው ነው። ከሰራዊት ጋር ለመስራት ብዙ ጊዜ ጠብቄያለሁ። እግዚአብሔር ፈቅዶ አሁን ሲሆን ደግሞ የማላቃቸውን ብዙ ነገሮች ነው የተማርኩበት እና ራሴን ከፍ እንዳደርግ ረዳኝ። መተካት እንዴት ታስቢያለሽ? ግን ከሱ ብዙ ነገር ተማርኩ እና እቅድም አለኝ። ሪሰንትሊም ከሰራዊት ጋር ሌላ ተጨማሪ ስራ እሰራለሁ። በአጭሩ ግን ላለማርዘም ከሰራዊት ጋር እንደ መስራት የሚያዝናና የሚያስደስት ደግሞ የሚያረካ ስራ አላየሁም። ሰራዊት ኤክሰፕሽናል ጠብቆ የነበረው ህልሜ ነው የሆነልኝ እና ከዛ በኋላ ደግሞ እንግዲህ ኢትዮጵያ ውስጥ አለ የሚባል የማስታወቂያ ባለሙያ ፓዮኒር የሆነ ሰራዊት ነው። ቀጥሎ ደግሞ ጌታ ፈቀደና አዶናይ ኢትዮጵያ ውስጥ አለ የሚባል ተወዳጅ ተከባሪ እና ኢትዮጵያ ውስጥ ደግሞ እንደ አዶናይ አይ ቲንክ ታዋቂ ሰው ያለ አይመስለኝም አሁን ባለንበት እና እሱ ጋር ደግሞ ልንሰራ እግዚአብሔር ፈቀደ። ያው በቸርነቱ ነው። ምንድነው ጥያቄ? አስፈራኝ። ልጠጣበት ይሄኛ ይህ ጥያቄ ከባድ ነው። ልጠጣበት። እሺ